ገንዘብ የሚያስፈልገው ግን በወሎ ግንባር በነበረው ውጊያ ኢትዮጵያውያን ያልሆኑ ኃይሎች ተሳትፈውበታል። ኢትዮጵያውያን ያልሆኑ የኢትዮጵያ ዝርያ የላቸው ሰዎች ተሳትፈው መስዋዕትነት ከፍለዋል። ኢትዮጵያዊ ያልሆነ ሰው ኢትዮጵያን ለማፍረስ በደሴ ግንባር መጥቶ ሲሞት ኢትዮጵያዊ የሆነ ሰው አገሩን ለማዳን ምን ያክል ዝግጁ ነው፣ ምን ያክል እየተጋ እየሰራ ነው የሚለው ጉዳይ ደግሞ ለሁላችን የሚተው ጉዳይ ሆነ። ነጮች ጥቁሮች በደሴ ውጊያ ከቲፒኤልኤፍ ጋር ተሳትፈው ሞተዋል። ይሄ ጉዳይ ይሄ ፈረስ የሚጋልበው አለ ሲባል የነበረው አባባል አይደለም፣ በተግባር ታይቷል። አሁን እኛ ካለን ቴክኖሎጂ በላይ ካለን አቅም በላይ ያላቸው ኃይሎች በቴክኖሎጂ በመረጃው ከፍተኛ ደረጃ ድጋፍ ያደርጋሉ። ምንም ጥያቄ የለውም። እንቅስቃሴዎቻችን ድጋፍ ያደርጋሉ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር አብይ አህመድ ትናንት 3.5 ሚሊዮን ተከታይ ባለው የፌስቡክ የመገናኛ አውታራቸው ላይ ባወጡት መግለጫ እናቱ ላይ የመከራ ቋጥኝ በሚጭን ክፉ ልጅ የመሰሉት ህወሓት ለኢትዮጵያ የመከራ ቋት ሆኖ መቀጠሉ ሰፍሯል። መግለጫው ሀገርን ከጥቃት የመከላከል ኃላፊነት የጥቂቶች ሳይሆን የሁላችንም ነው ይላል። እያንዳንዱ ዜጋ ራሱን ከእኔ ምን ይጠበቃል ብሎ እንዲጠይቅም ይጋብዛል። ለኢትዮጵያ የመሞት ግዴታ የሁላችንም እንጂ የተለየ ሞት እንዲሞት የሚጠበቅበት የተለየ አካል የለም በማለት ጠቅላይ ሚኒስትሩ አጽንኦት ሰጥተዋል። ከቅርብ ጊዜ ወዲህ የክልል መሪዎች ክተት የሚያውጁበት፣ የዞን መሪዎች የጦር መሪ ሆነው የሚሳተፉበት፣ ወታደራዊ መረጃዎችንም የሚሰጡበት አውድ መፈጠሩን የገለጹት ጠበቃና የህግ አማካሪው አቶ ጥጋቡ ደሳለኝ ስለ መግለጫው ጭብጥ በህግ እይታ ተጠይቀው ምላሽ ሰጥተዋል። የሳቸው ጥሪ የተጀመረውን ህልውና ዘመቻ ወይም ህግ የማስከበር ኦፕሬሽንን ህዝቡ ደጀን ሆኖ የታጠቀው ኃይል ደግሞ ህወሓትን የማጥፋትና እድሜው እንዲያጠር የማድረግ ከዛ በኋላ መንግስት ደግሞ ሙሉ በሙሉ ፊቱን ወደ ልማት እንዲያዞር የተደረገ ጥሪ አድርጌ ነው ወስደው። ነገር ግን በተሻለ መጠን መሆን የነበረበት መንግስት ምን እያደረገ ነው፣ መከላከያ ሰራዊት እያደረገ ያለውን ተጋድሎ እንዲሁም ደግሞ ህብረተሰቡ በምንድን ነው ድጋፍና ደጀንነቱን ሊያሳይ የሚችለው፣ ይህንን ኃይል ማን ነው የሚመራው የሚያስተባብረው፣ በየትኛው የተለየ የጸጥታ መዋቅር ይፈጠርለታል ወይስ በሀገር መከላከያ ሰራዊት ነው ወይስ ደግሞ ወደ ውጤት ማሸጋገር የሚችለው ምን አይነት መዋቅር አለ የሚለውም ቢሆን በትክክል መታወቅ መቻል አለበት። ጠቅላይ ሚኒስትር አብይ አህመድ ህዝብ የክተት ያሉትን ምን እንደሆነ ያልተብራራውን ጉዳይ ለጊዜው አቆይቶ ለማጥፋት የመጣውን አሸባሪውን ህወሓት አንደኛ ለመመከት፣ ሁለተኛ ለመቀልበስ፣ ሶስተኛ ለመቅበር ማናቸውንም መሳሪያና አቅም ይዞ በህጋዊ አደረጃጀት መዝመት አለበት ብለዋል በመግለጫቸው። የዚህን ጥሪ ወታደራዊ አንድምታ የቀድሞ ሰራዊት አባል የሆኑትን ሻለቃ ታመነ አባተን ጠይቀናቸዋል። መግለጫ ብሎ መውሰድ አይቻልም ወይም ደግሞ እንደ ምክር እንደ አስተያየት አድርጌ ነው የምረዳውና የምወስደው። ፌስቡክ ፔጃቸው ይህን ጉዳይ ከማስተላለፍ ይልቅ ተመራጭ የሚሆነው መደበኛ በሆነ በመንግስት መገናኛ ብዙኃን ቢጠቀም የተሻለ ይሆናል። ምክንያቱም ህብረተሰቡ አሁን ከቅርብ ጊዜ ከተለያዩ አካላት በሚሰጡ መረጃዎችና ብዥታ ውስጥ ገብቷል። ስለዚህ ይሄ ለኛ ሀገር ሁኔታ መጥፎ ልምድ ሊያስይዝ ይችላል። መግለጫው የተላለፈበትን የግንኙነት አማራጭ አስመልክተው የህግ ባለሙያው አቶ ጥጋቡ ደሳለኝ ተከታዩም ብለዋል። ጠቅላይ ሚኒስትሩ ያስተላለፉት መልእክት መሳሪያ ያለ ከነ መሳሪያ የሌለ ባዶ እጅህን ሀገርን ለመከላከልና ለመጨረሻ ፍልሚያ ዝመት ተነስ ነው። ያው 69 እንደታወጀው አዋጅ ማለት ነው። ሁኔታው የከበደ በመሆኑ እነሱ በየብ የመጡ ስለሆነ እኛም እንደ ህዝብ በወይብ መዋጋት አለብን ነው። በመንግስት ደረጃ የታወጀ ነገር የለም። አዋጅ የሚሆን ከሆነ በፊት ለፊት መታወጅ አለበት። እኔ እንደ ወታደር ስረዳው ግን አዋጅ አይመስለኝም። በተወካዮች ምክር ቤት ያልጸደቀና አዋጅ ተብሎ ያልወጣ አዋጅ ነው ብሎ መናገር አይቻልም። የፌዴራልና የክልል መንግስታት ከቀናት በፊት ባህር ዳር ከተማ ላይ ተወያይተው ባወጡት መግለጫ ህወሓት የጀመረውን ሀገር የማፍረስና የማውደም ተልዕኮ በመደበኛ ወታደራዊ አደረጃጀት ብቻ መቀልበስ እንደማይቻል ገልጸው ነበር። ለዲ.ደብልዩ ሰለሞን ሙጬ ነኝ ከአዲስ አበባ። የአማራ ክልል መስተዳደር ምክር ቤት ትናንት ህወሓት በአማራ ክልል እያደረገ ያለውን ጦርነት ለመቀልበስ የሚያስችል ያለውን የአስቸኳይ ጥሪ ውሳኔዎችን አስተላልፏል። መስተዳደር ምክር ቤቱ ሁሉም የመንግስት መስሪያ ቤቶች ተዘግተውና በጀታቸውንም ጭምር በማዞር በህልውና ዘመቻው እንዲረባረቡ ውሳኔ አስተላልፏል።
ሁሉም ተሽከርካሪዎች በአንድ ማዕከል እንዲሰበሰቡና ለጦርነቱ አገልግሎት እንዲውሉም ወስኗል። ውሳኔው የዘገየ ቢሆንም ትክክለኛ እርምጃ እንደሆነ በባህር ዳር ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህሩ አቶ ዘላለም ተስፋዬ ይናገራሉ። በእርግጥ ትንሽ የመዘግየት ነገር አለ። ሆኖም ግን ያው ጥሩ ነው፣ መወሰኑ በጣም አስፈላጊ ነው። የግድ ሊያጠፋ የመጣን ማጥፋት ስላለብህ አይ ቲንክ የመጨረሻ ውሳኔ ይመስለኛል። አፋርን ብሔር ወይም አማራን ብሔር ለማጥቃት ብቻ የመጣ ችግር አይደለም፣ የሁሉም ነው። ቀስ እያለ በጊዜ ሂደት ሁሉንም ሊደርስበት ሊያቃጥለው የሚችል ችግር እስከሆነ ድረስ ጋራ በአንድ ላይ እጅ ለእጅ ተያይዞ ሁሉም ተሰባስቦ ይህን ችግር ማስወገድ አለበት ብዬ ነው ማስበው። በአጭር ጊዜ ውስጥ ሁሉም ክልሎች ይቀላቀሉና በባህር ዳር ዩኒቨርሲቲ የፖለቲካልና ዓለም አቀፍ ግንኙነት መምህር አቶ ቻላቸው ታረቀኝም ካሁን በፊት የነበሩ የክተት ጥሪዎች ባለቤት ያልነበራቸው እንደነበሩ ተችተው የትናንቱ ውሳኔ በተደራጀና ባለቤት ባለው አመራር የሚመራ መሆኑ ከሌሎች ጊዜ ጥሪዎች የተሻለ እንደሚያደርገው ገልጸዋል። አንድም ሁለት የክተት የሚለው ነገር በመሰረቱ ጠንካራ በሆነ ባለቤት ኖሮ አደረጃጀት ተፈጥሮለት የሚሰራበት መስሎ አልታየኝም እና ምናልባት ትናንትና አሁን የወጣው በየወረዳዎች ኃላፊዎችም እንዲመሩ የሚለው ነገር ምናልባት አሁን ቀደም የተበተነውን ክተት የሚለውን አካሄድ ወደ ተደራጀና ወደ አንድ ማምጣት መልካም ዕድል የሚፈጥር ይመስለኛል። የደብረ ማርቆስ ነዋሪ አቶ ጋሻ የጌታሁን እንዲሁ የባለፉት የክተት ጥሪዎች ኃላፊነትና ተጠያቂነትን የማያሳዩ እንደነበሩ አስታውሰው የአሁኑ ውሳኔ የዘገየ ቢሆንም ተገቢ ነው ብለዋል። ከዚህ በፊት ዝም ብሎ ክተት በሚል እንጂ ህብረተሰቡ ምን ማድረግ አለበት፣ የጸጥታ ኃይሉ ምን ማድረግ አለበት፣ ማን ነው ይዞት የሚሄድ፣ የመንግስት መስሪያ ቤቶች በምን አኳኋን ነው መስራት ያለባቸው በሚል በትክክል የተገለጸ አልነበር። አሁን በተደራጀ መንገድ ይህንን ክተቱን ባይቀበል የመንግስት የጦር መሳሪያ የያዘ የግል ወይም የመንግስት የያዘ ይህንን በምን እርምጃ ይወሰድበታል የሚለውን ጭምር ያካተት ሌሎች አካባቢዎችንም ይህን ያክል ጥፋት ሳይፈጽሙ ማድረግ የምንችልበት አጋጣሚ ነበረ። መዘግየት አለ። አሁን ዛሬ ደሴ ሲያጨናንቁ የተወሰነ ውሳኔ ነው እና መዘግየት አለ። አሁን ላይ ግን ይህ ውሳኔ መወሰኑ በጣም ጥሩ ነው የሚል ሀሳብ አለኝ። ችግሩ የሚወገደው በአንድ የፖለቲካ ድርጅት ብቻ ባለመሆኑ ጦርነቱን በመቀናጀትና በጋራ በመምራት ለድል መብቃት ያስፈልጋል ብለዋል። አሁን የወጣው በየወረዳዎች ኃላፊዎችም እንዲመሩ የሚለው ነገር ምናልባት አሁን ቀደም የተበተነውን ክተት የሚለውን አካሄድ ወደ ተደራጀና ወደ አንድ ማምጣት መልካም ዕድል የሚፈጥር ይመስለኛል። አሁን ቀደም ዝም ብሎ ክተት እየተባለ በሚዲያ የሚነገረው ነገር ባለቤት ያልነበረው ነው ብዬ ነው የማስበው። ጦርነቱ በአማራና በአፋር ተወስኖ የሚቀር ባለመሆኑ ሁሉም ክልሎች ተመሳሳይ እርምጃዎችን እንዲወስዱ አቶ ቻላቸው መክረዋል። ክልላችን ገና ነው የተጠቃው የአማራ ክልል ነው ብሎ የሚያስብ የተወሰነ የማህበረሰብ ክፍል ሊኖር ይችላል፣ በሁሉም ክልሎች ማለት ነው። በእርግጥ የፌዴራሉ መንግስት ወደ ኢትዮጵያዊነት ህዝቡ እንዲመጣ የተጠቃችው ኢትዮጵያ እንደሆነች ጦርነቱንም በድል ከተወጣች የምታሸንፈው ኢትዮጵያ እንደሆነች የተለያየ ጊዜ ሲገልጽ ቆይቷል። ሌሎች ክልሎችም ስለዚህ በንጽጽር ሌሎች በተመሳሳይ ሁኔታ ሌሎች ክልሎችም የአማራ ክልልን አይነት እርምጃ በአስቸኳይና በፍጥነት በመውሰድ እዛው ንቅናቄ በመፍጠር ይህንን ቡድን የመጣበትን የህዝብ ማዕበል ጦርነት መመከትና መመለስ ይኖርባቸዋል። የአማራ የኦሮሚያና የደቡብ ክልሎች ብልጽግና ፓርቲዎች ጦርነቱን ለመቀልበስ ወጣቱ ወደ ግንባር እንዲንቀሳቀስ ጥሪ አስተላልፈዋል። አለምነው መኮንን ለዶይቼ ቬለ ራዲዮ ባህር ዳር። ስሜ አያሌው ብሩ እባላለሁ። አዲስ አበባ ነዋሪ ነኝ። ያው ስጋት ላይ ነው ያለነው። ሀገራችን ጦር ከፈታው ወሬ የፈታው ይላል። እዚህ ደረሱ እዚህ ቀበጠሩ እያሉ በወሬ የኢትዮጵያ ሕዝብ እየታመሰ ነው። በይበልጥ አዲስ አበባ ስጋት አለዎት? አዎ ስጋት አለኝ። አሁን በአገሬ ላይ ስጋት አለኝ። ለምንድን ነው መሰለህ? 79 ዓመቴ ነው። ወደ 80 ተጠግቻለሁ። ይቺ ሀገር የውጭ ጠላት ሳይመጣ የእርስ በርስ ጠላት ብሎ ሲጠባ የነበረ ጥጃ ሲይዙ ይጓጉራሉ እና በእውነቱ የሀገራችን ጉዳይ በጣም ያሳስበኛል። ሽፈራው እባላለሁ እዚህ አዲስ አበባ። ያው በአሁን ሰዓት ባለው ወቅታዊ ሁኔታ በጣም ከባድ ነው። በፕሮፓጋንዳም በተለያየ ነገር የሚሰማው ነገሮች ህዝቡ ቴንሽን እየሆነ ነው። ነገር ግን ለሀገራችን ትልቁ መፍትሄ ወደ ሰላማዊ መንገድና ሰላም መሆን ነው ያስፈልገው። ሰላም ሲሆን ሁሉም ነገር የምንቀሳቀሰው የምንገበያየው የት የምንሄደው። ከዛ ውጪ በጦርነት በመሳሪያ ምናምን አይደለም። ብዙ ነገሮች መስዋዕትነት እየተከፈለ ነው ያለው። ብዙ ነገር እየባከነ ነው ያለው። ስለዚህ ያለ መድረክ ነው። እኔ እንደኔ ሰላም ነው። ሰላም ደግሞ የሚሆነው በድርድር። አንተ በድርድር ያልፈታው ነገር ሰላም አታገኘው አይደለ? አሁን ለምሳሌ ስጋት፣ አንተ ለምሳሌ ስጋት የማይፈጥርብህ ነገር የለም። የሆነ ነገር ስማ ስጋት አይፈጥርብህም? ይፈጥርብሃል። ያን ስጋቱን ደግሞ ለማድረግ መፍትሄው ምንድነው? እኔ ሰላም ነው በቃ። ሰላም ከሌለ ምንም ነገር ልናደርግ አንችልም። ኢየሩሳሌም ማየለ እባላለሁ። የምኖረው አየጤና ነው አዲስ አበባ። ስጋት ፈጥሮብናል። ስጋት የፈጠረብን ምክንያት ደግሞ አንድ እንደ ግለሰብ ለራስ
ለራሴ በማሰብ ነው። ሁለተኛው ደግሞ እንደ ዜጋ ለሌሎች ኢትዮጵያውያን ዜጎች በመቆርቆር ነው። አሁን ሰሜን ላይ የተደረገ ያለው ነገር ምንም ያህል ከዚህ በፊት ያሉ መንግስታት ጥፋት ሰርተው ቢሆንም ህዝቡ ላይ የደረሰው በደል ግን ተገቢ አይደለም። ህዝቡን በማይነካ መልኩ ጦርነቱ ቢቀጥል ካልሆነ ደግሞ ለህዝቡ ቅድሚያ ሰጥቶ ጦርነቱ ቢቆም ጥሩ ነው ብዬ አስባለሁ። ፕራዮሪቲ መሰጠት ያለበት ለህዝቡ ነው፣ ለህዝቡ ደህንነት። መንግስት ሲመሰረት በመጀመሪያ ከኢኮኖሚውም ከምኑም ቅድሚያ መሰጠት ያለበት ህዝቡ መኖር ነው አይደል? ስለዚህ አሁን ሰሜን ላይ ያለው ህዝብ ጎንደርም ይሁን መቀሌም ይሁን ወሎም ይሁን የትም ኢትዮጵያውያን ናቸው አይደል? ዘር ከፋፈላቸው እንጂ የነሱ መኖር ላይ ፕራዮሪቲ ተሰጥቶ ኢቭን ጦርነቱ መቆም ራሱ ካለበት የመኖር ዋስትናቸው ተጠብቆ ጦርነቱ ቢቆም ባይነኝ። እዚህ እንደማይመጣ ምንም ዋስትና የለንም። አሁን ወሎ ገብተዋል፣ ጎንደር አሉ። ጦርነቱ የመጣ አዲስ አበባ አይገባም ብዬ ሙሉ በሙሉ በድፍረት መናገር አልችልም። እሱ ስጋት ፈጥሮብናል። ጥላሁን አስፋ አዲስ አበባ ምን አለ? አዲስ አበባ ወሬ ብቻ ነው። ህዝባችን እዛ እየታፈሰ እየተጨነቀ እየተገደለ መንግስት ምን አስቦ ነው ዝም የሚለው? ይሄ ነው እኔ ሀሳብ። ስሜ እንግዲህ ወርቅ አብርሃም እዚህ 05 ነዋሪ ነው። እዚህ ላለው እንግዲህ አሁን ላለው እዛ ላሉ ቤተሰቦቻቸውም ሆነ እዚህም ላለው እኛም ቢሆን ቤተሰቦቻችን ለውጥም ማድረግ አልቻልንም ወደዛ። ስለዚህ መጪውን እንግዲህ አብረን ያለን እዚህ ባለ እስካሁን ጥበቃው እንደና ነው። እኔ ኢየሩስ ጌጤ እባላለሁ። የምኖረው አዲስ አበባ ነው። እኔ በራሴ ሰግቻለሁ አስባለሁ። ቤተሰቦችም እዛ ስለሆኑ ትናንትና ነው የሰማሁት። ያው ግዴታ እኛ ላይ እስኪደርስብን ድረስ መሸሽ የለብንም። ይሄ ችግር ሁሉንም ሰው ነው የሚያስጨንቀው። እንደ ነዋሪ በጣም ሁሉም ነገር ነው የሚያስጨንቀው። ከኢኮኖሚው አንጻር ከደህንነት እዚህ የሚመጣ ነው የሚመስለው። ብዙ ነገር ያስፈራል። ይሄን ነው የሚችል መፍትሄ ለሚለው ነገር ግን ያው መነጋገር ነው መስማማት መሞከር ነው እንጂ ያለው ሌላ መፍትሄ አይታየኝም። አገራችን ታሞ ይጓዛል ባልጋ ላይ ወዴት ይሸሻለን? ሞት ሽረቷን ሳናይ በሮቹ እየሳቡ እምቢ ያለ ማረሻው። የዘንድሮው ነገር ታይቶ መጨረሻው በሮቹ ተቋቁር ገበሬው ደንቆሮ አይናገርም ወይ ዘር አለቀ ብሎ ገብስ ይሁን ምን አልተው እና ዘር ዙሪያውን እያለቀ ነው። ብዙ ህዝብ አለቀ። የውጭ ጠላት አልመጣብንም። የእርስ በርስ እኔ አዘንሽ ቅጣጣ ከቤትም አልወጣ የገደለው ባልሽ የሞተው ወንድምሽ ለማን ታልቅስ ሴትዮዋ? ይሄ ሆኖብናል። እርስ በርስ ነው። ህዝቡም ተነጋግሮ ሰላም ቢወርድ ሰላም ማለት እርስ በርሳችን